ታዋቂዋና አንጋፋዋ ድምጻዊት ራሄል ዮሐንስ በ79 ዓመቷ ከዚህ ዓለም በሞት ተለይታለች። ድምጻዊቷ በባህላዊና በዘመናዊ ሙዚቃ ላይ በነበራት ጉልህ ተጽዕኖ የምትታወቅ ዝነኛ ኢትዮጵያዊት ነበረች። መቆለማ መጫው ስማሳምሪው በሙዚቃው ዓለም ለብዙ ዓመታት ስኬታማ የጥበብ ጉዞ ያደረገች ሲሆን ከመጀመሪያው ጀምሮ ስራዎቿን ለሚከታተሉ አድናቂዎቿ ዘንድ ትልቅ ክብር ነበራት። ምንም እንኳን ከብዙ ዓመታት በፊት ከመድረክና ከሙዚቃ ስራዎቿ ብትርቅም የማይረሱ ዜማዎቿ ዛሬም ድረስ በብዙሃን ዘንድ ሕያው ሆነው ቀጥለዋል። ይህ ዓመት በኪነ ጥበቡ ዘርፍ በርካታ አንጋፋ አርቲስቶችን ያጣንበት በመሆኑ በኪነ ጥበብ ማህበረሰብ ዘንድ አሳዛኝ ዓመት ሆኖ ወደ መገባደጃው ተቃርቧል። በጣም ቆንጆ ጨዋነት የተሞላበት ስነ ስርዓት ያለበት እና ብዙ ዘመን ድምጻዊቷ የተወለደችው በካዛንቺስ ቅዱስ ገብርኤል አካባቢ ሲሆን በቤተሰቧ ውስጥ የመጀመሪያ የቤቱ ታላቅ ነበረች። ይህ ታላቅነቷ በህይወት ጉዞዋ ብቻ ሳይሆን በሙዚቃው ዓለምም ከፍ ካለው ስሟ ጋር አብሯት ዘልቋል። በመስተንግዶ ሙያ የተመሰከረላት ድምጻዊቷ መጀመሪያ ላይ የአውሮፕላን አስተናጋጅ መሆን ትልቅ ምኞት ነበራት። ቢሆንም ግን ሳይሳካላት ቀርቷል። ይህ ምኞቷ አለመሳካቱ ግን ወደ ስኬታማውና ወደ ህይወቷ ወሳኝ ምዕራፍ እንድትሸጋገር በር የከፈተ አጋጣሚ ሆኖላታል። በሆቴል መስተንግዶ ስራ ላይ ያለች ነበር። በአጋጣሚ ወደዚያ የመጡ የኪነ ጥበብ ባለሙያዎች በስራ ላይ ሆና ስታንጎራጉር የሰሟት። በድምጿ የተማረኩት እነኚህ የኪነ ጥበብ ባለሙያዎች ወደ ሙዚቃው ዓለም እንድትቀላቀል አደረጓት። በዚህ መልኩ ነበር የሙዚቃ ህይወቷ የጀመረው። ታዲያ በዚህ መልኩ የጀመረው የድምጻዊነቷ ህይወት ዛሬም በሚታወሱ በርካታ ድንቅ የግልና የጥምረት ስራዎች የተሞላ ለመሆን በቅቷል። ለድምጻዊቷ ወዳጅ ዘመዶች፣ አድናቂዎች በሙሉ መጽናናትን እንመኛለን። Yeah.